አትሌት ገለቴ ቡርቃ የህዝብ ልጅ ነች። 130 ሚሊዮን ህዝብ ነን። 50 ሚሊዮን ህዝብ ወይ የኢትዮጵያ ባለሀብቶች በልዩ ሁኔታ የገለቴን እንባ ማበስ ይቻላል ገንዘብ በመስጠት ግን ገንዘብ አይደለም የገለቴን የሚያብሰው ምን ቢሆን ነው? ምን አይነት የፍርድ ቤት ሂደት ነው? 10 ቤቶቿን በላዮቿ ላይ ስትሸጥ ቋሄድ እያለ ውልና ማስረጃ ምንድነው የሚሰራው? መስማት አለብን። በዛ ሁሉ ሂደት ምንድነው ያጋጥመው የሚለውን ማወቅ መቻል አለብንና ምንሰጠው አስተያየት ልባችንን ስለተሰበረ ብቻ እንደው መለስ እንዲህ ያደረገ ምናምን ጠርቶ ደግሞ ኖቴብል የሚባሉ አስፈጻሚው አካል በፍርድ ቤቶች ጉዳይ ጣልቃ መግባት የለባቸውም ብለው ነገ የሚከራከሩ ሰዎች ግን እንዲህ ያደረገ ጠርቶ ግማሽ በቃል ሌላው መልስላታል ወዘተረፈ የሚሉ የአይነት ናሬሽኖች ጠቃሚ አይደሉም። ግን ጠቅላይ ሚኒስትሩ ይስማኝ ብላለች ገለቴ እያለቀሰች ገመዳሾው ላይ አይ ሆፕ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ብሔራዊ ጀግና ነች ገለቴ የኢትዮጵያን ባንዲራ ተሸክማ ነው በዓለም ሁሉ የዞረች ገለቴ ቡርቃ ኢትዮጵያ እየተባለና ያስጠራችን ጠርተው እንደሚያናግሯት የፍርድ ሂደቱንም እንደሚከታተሉ ማለት እንደማንኛውም ኢትዮጵያዊ ፍርዱ በትክክል መፈጸሙን በይግባኝም እንደገና በተለይ አሁን አንዱ የቀረበው በዝቅተኛ ዋጋ ይሄ ሉዝ የሚባለው በቃ በዝቅተኛ ዋጋ እንደተሸጠ እየተመሰለ የቀረበው ነገር ይሄ ሁሉ ለዛ ነው። በነገራችን ላይ አንዳንዶቹ የፕሮፐርቲ ቫሉዌሽን የሚያስፈልገው ለዛ ነው። ኤኒዌይስ ያ ነው ማለት የምፈልገው ከንዴታችን ከቁጭታችን ከመብሰልሰላችን ሴት ልጅ አለኝ እኔ እናቴ ሴት ነች እህት አለኝ ባለቤት አለኝ ያ ሁሉ ሴቶች ላይ የሚደረግ በደል ወንጀል በነገራችን ላይ የማህበረሰባችን ስልጣኔ የት ደረጃ ላይ ነው ያለ የሚለውን የሚያሳየን ነው። የትኛውን ማግርዩ ዳታ የጀንደር ቤዝድ ቫዮለንስ የሚፈጽም ዝቅ ያለበት ሀገር ዝቅ ያለበት ማህበረሰብ በኢኮኖሚ የበለጸገ ከፍ ያለ ማህበረሰብ ነው። የሴቶች ጥቃት ከፍ ያለበት ኋላ ቀር ሀገር የፕሪሚቲቭ ኮሚኒቲ ነው። ፖለቲካል ኢኮኖሚውም ሌበር ቤዝድ የሆነ ሀገር ላይ ነው እንደዛ የሚፈጸመው። አይ ቲንክ ሌላ ጉዳይ እንዳይሆን በጣም ኢኮኖሚያቸው ዝቅ ያለ የጉልበት ኢኮኖሚ ላይ የተመሰረተ ይሄ እርሻ መቁረጥ ምናምን የሆነ ወደ ኋላ የቀረ ማህበረሰብ ነው። ያ ማለት በሰለጠነው ዓለምም ጾታዊ ጥቃት የለም እንደው ዜሮ ነው ማለት አይደለም። ዳታዎች ሪሰርች ዳታዎች የሚያሳዩት አንድ ሀገር እየሰለጠነ ማህበረሰቡ እየነቃ way of life style of life በጣም ሞደርናይዜሽን ምንድነው የሚለውን እሱ ለሌላ ክርክር እንዳይዳረገን እሱ እያደገ ሲሄድ እየሰለጠነ እንመጣለን። ለዛ የሚሆን ሴቶች ሚስቶቻችን ናቸው። ሴት እናት ነች። ሴቶች ኢኮኖሚው ውስጥ ከፍተኛ ሚና አላቸው። ሴቶችን ማብቃት ይሄ ጀንደር ሚኒስትሪንግ ከፖለቲካ ቋንቋነት ወይንም ዝም ብሎ ከተራ የቃላት ቋቋታነት ባለፈ ከታች ጀምረን ህፃናት ልጆቻችን ላይ መስራት መቻል አለብን። ፍርድ ቤቶቻችን ራሳቸውን እንዲፈትሹ ከዚህ ጀርባስ ምን አይነት አትሌት ገለቴ ቡርቃን አንገቷን ያስደፋው ጉዳይ እዚህ እስኪደርስ ድረስ ምንድነው የተፈጸመው የሚባለው በደንብ መታየት መቻል አለበትና ከ2010 ዓመት ጀምሮ ፍርድ ቤት 7 ዓመት ሙሉ ስትንከራተት አይ ነው ለጓደኞቿ እንደተናገረች ለአትሌቶች የማያውቁት የለም። እነዛ ሁሉ አትሌቶችስ ምንድነው ያለው የአትሌቶች ሶሻል ላይፍ ማህበራዊ ህይወት ምንድነው የሚመስለው የሚለው በደንብ መፈተሽ መቻል አለበት። ኤኒዌይስ የህግ ፍርድ ቤቶች እንደ ኬዝ እኔ የአትሌት ገለቴ ቡርቃ ተብሎ ኬዝ ዲቨሎፕ ያ ኬዝ መዘጋጀት መቻል አለበት። ምንድነው የሆነው?
ውክልና መስጠት ምንድነው የሚመስለው? በዛ ውክልና በመስጠት አይኑ ይሸጣል ይለወጣል። ግን ውክልና ስርዓታችንስ እኔ ለምሳሌ ባለቤቴ ሙሉ ንብረት የመሸጥ የመለወጥ ውክልና ብትሰጠኝ ንብረቱን ስሸጥ ባለቤቴ እንድትፈርም እሷ ካልፈረመችበት ካልተስማማችበት ውድቅ እንዲሆን መደረግ መቻል አለበት። አትሌት ገለቴ ቡርቃ ኬዝ ዲቨሎፕ ሎ ኬዝ ዲቨሎፕ መደረግ መቻል አለበት። ሌሎችም ከዛ ጀርባ ያሉት አሴት ቫልዩዌሽን ላይ 4 ሚሊዮን 5 ሚሊዮን ሊያወጣ የሚችል ቤት በ500 ሺህ ብር የተሸጠበት እና እነዚህ ነገሮች ልዩ እኔ የህግ ባለሙያዎች ብዙ እንድትሉ ከናንተ እዚህም ካላችሁ ጋት ሚዲያ ውስጥም ካላችሁ ከናንተ መስማት ፈልጋለሁ።